ጠየቁኝ ሰዎች ለቻልኩት ሁሉ እያስረዳውኝ ነው። እከሌ ቤት ሳልል እየገባው እያስረዳው ነው። የተፈጠረው ነገር ከዚህ በፊትም ተናግሬያለሁ። ስራ ጀመርኩኝ። እኔ በፈለግኩት መንገድ አልሄድም። በገንዘብ ሳይሆን ጭራሽ በነፍስ የሚያስጠይቅ አይነት ደረጃ ላይ እየደረሰብኝ ነው። ልጆቹ መጥተው እዚህ መጉላላት፣ ብዙ የተበላሸ ነገር ስለሚገጥማቸው እኔ ብሩን ብመልስ ለእኔ ይቀለኛል በሚል ይሄ ክስ ለቅሶ ምናምን የተባለው ነገር ሳይነሳ በፊት ነው ያሳወቅኩት የተናገርኩት። ግን ያው አንዳንድ ሰዎች ደግሞ ያቺን ተጠቅመው ብዙ ወከባ ፈጠሩ። እኔ እነሱ የፈጠሩት ወከባ እኔን አይረብሸኝም፣ ላደርግ ከነበረውም ነገር አይመልሰኝም። አንድ ነገር ለመመለስ ደግሞ ስራ እየሰራሁኝ ነው የምመልሰው። ተቀምጦ ያለ ገንዘብ አንስተ መስጠት ትችላለህ። ፕሮሰስ ያደረግካቸውን ነገሮች ግን ከኔ ነው የፈረሰው ስራው። ስለዚህ ፕሮሰስ አድርጌያለሁና ይሄን ቆርጥብሻለሁ፣ ይሄን እናደርጋለሁ ማለት አልችልም። እያሟላው የሰጡኝን ገንዘብ መስጠት እስካለብኝ ጊዜ ያስፈልገኛል። አንደኛ። ሁለተኛ ነገር ሁል ጊዜ የሚያለቅስ ሰው ይሰማል። እኔ ደግሞ እዚህ ጋር አልቅሼ ልናገር አልችልም። የሚያለቅስ ሰው ይሄ በእኛ በሀበሾች በቲክቶክ በጣም ቦታውን ይዞ ያለ ነገር ነው። አሁን ለምሳሌ በየሚዲያው እየተላለፈ እየተዟዟረ ያለ ከ2 ቀን ከ3 ቀን በፊት አንድ የመጣች ልጅ አለች። እሷ ልጅ ምን ሆነች ያለኝ የለም። ለምንድን ነው ችግሩ የተፈጠረው? ከነዛ ጋር የተያያዘ አይደለም ኬዟ። ለምሳሌ ያልተሟላ ወረቀት አምጥታ አሟልተሽ ስሪ ነው ያለችኝ። ሲጀመር ሰውየውን አናግረሽ ሚስቱን አናግረሽ እንዲያርገሽ ጨርሺ ብላ ነው የመጣችው። ያንንም ብላ ስትመጣ የተቻለኝን ያህል ጥሪ ያለው እሷ በምታውቀው መንገድ የተቻለኝን ያህል ጥሪ ያለው። ሲያቅተኝ ብሩ ይመለስ ሲባል ልጅቷ አካውንት የለኝም አለች። አካውንት አዘጋጅተሽ አምጪ ነው ያልኳት። እሷ አካውንት ማምጣት አልችልም፣ ድራይቨር እልካለሁ። እኔ ነገ ምን ማስረጃ አለኝ እንደሰጠኋት? ማን ነው የሚመሰክርልኝ? ይሄ ነበር ግጭታችን። ሳራ ቤት ቁጭ ብለን ገባች። አካውንት ልኬልሻለሁ ትላንትና አለችኝ። እሺ እዚህ ጋር መምጣትሽ አያስፈልግም ነበር ግን አስገባልሻለሁ ብያት ከደቂቃዎች በኋላ እና ሀቢባ ጋር ሄዳ ገብታ ህቅ ብላ ታለቅሳለች። ይሄ ደግሞ ሰውን ለመጣል ወይም የሰውን ስም ለማጥፋት ወይ ሌላ እርዳታ ፍለጋ ምንኛ እንደሆነ አይገባኝም እየተደረገ ያለ ነው። ሌላው ደግሞ መብረቁ ይሄን ጉዳይ ይዞት በተነጋገርን ሰዓት ወደ 50 የሚሆኑ ልጆች መጥተው በትክክሉ እኔ ጋር ፕሮሰስ ጀምረው የነበሩት 51 ናቸው። 17 ገብተዋል። በዛ ላይ ደግሞ 10 ሰዎች 15 አሁን ካሉት ጋር 15 ልጆች ተመላሽ አድርጌላቸዋለሁ። የቀሩትንም እየላኩኝ ነው። ግን ከተላከው ሊስት መሀል አሁን ከመብረቁ ጋር ወደ 60 ምናምን ደርሰዋል የተላኩት። ከተላከው ላይ ጭራሽ ከኔ ጋር ምንም አይነት ስራ የሌላቸው ተነጋግረው ሰላም አሌይኩም ተባብለው የማያውቁ ሰዎች ናቸው። ሌላው ደግሞ ሁለት ጊዜ የተላኩ ሪሲቶች አሉ። ይሄንን ደግሞ የኔን ድምፅ አንዱ እየተቀባበለ ለሚያቀርበው ምንም ማድረግ አልችልም። ነገር ግን አሁንም ዝም አላልኩም፣ እየመለስኩኝ ነው። የወንዶችን ስራ የአገሪቱ ሁኔታ ነው። ቪዛ መስራት ያቃተን በፖሊስ ክሊራንስ ሰበብ ነው። ያንን ደግሞ እየጠበቅን እያስተካከልን ነው። እኔ ገንዘብ እገዛም አልፈልግም። ሐምድላ እየሰራው እየከፈልኩኝ ነው ያለሁት። ግን በንግግር የተለያዩ ቪዲዮዎችን በመስራት ውስጤን እየሰበራችሁ አልፎም ተርፌ ክፉ ነገር እንድናገር አድርጋችሁኝ ከዛ በኋላ ስንደውልላት ትሪት አታደርገንም ማለት በጣም ይከብዳል። እዚህ ጋር ወጥታ ሌላ ታሪክ ስትሰማ ያየዋት ልጅ በጎን ደውላ ሙኒስ ምን አረግሽ ስትለኝ ምንድን ነው ምላት? ካላስ ስሜን አጥፍተሻል፣ ይሄን ያን አድርገሻል፣ ሂጂ በህግ ጠይቂኝ። ምክንያቱም እኔ የምጠይቅሽ ነገር አለኝ። የሰው ልጅ ከኪሳችሁ መጥቶ ሲያወጣ ከቦርሳችሁ መጥቶ ሲያወጣ ከዛ በኋላም ደግሞ አላቃችሁም ሲላችሁ ይሄን ሰዓት ሌባ ስማማ ማለት ይቻላል። አዎ ሌባ ከኪሳ ሲያወጣ ወይም እንዴት ነው ስክዳችሁ መሰለኝ ሌባ መባል ያለብኝ። ትንሹ ትልቁ ተነስቶ ሌባ ይላል። በየገባሁበት እንዲህ አይነት ነገሮች ይነሳሉ። እኔ ማስረዳት በምችልበት እንደዚህ ስርዓት ባለው መንገድ ስጠይቅ ደስተኛ ነኝ። ግን ማንም መጥቶ ኮሜንት ላይ ሌባ 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 እያለ ሲጽፍ ምን አይነት ምላሽ እንድሰጥ ነው የምትፈልጉት? እንደናንተ አመጣጥ እኮ ነው የምመልሳችሁ። ስራ በጣም ብዙ ሰው ተበላሽቶበት ያውቃል። በጣም ከሀገር እኮ የመንግስትንም የህዝብንም ገንዘብ ይዘው የጠፉ ስንቶች አሉ አይደለ? ዛሬ እናንተ ስንት ነገር የምትሏቸው፣ የምታመሰግኗቸው፣ የምታጨበጭቡላቸው።
እኔ በፈቃደኝነት ስራዬ ተበላሽቷልና አስተካክላለሁ። ጊዜ ስጡኝ ስላልኩኝ ነው ይሄንን ሁሉ የምባለው። ተስሽ ይሄንን ነው የምለው እኔ አሁንም ቢሆን ከማስተካከል ወደኋላ አልልም። ነገር ግን አጸፋዬ ምላሼ እንዳመጣጣችሁ ነው። በስነ ስርዓት ለጠየቀኝ ሰው በስነ ስርዓት መልሳለሁ። እየሰደበ ለሚጠይቀኝ ሰው ደግሞ የኔም አጸፋ ያው ነው የሚሆነው። ምክንያቱም በእኔና በእናንተ መሀል ምንም አይነት ልዩነት የለም። ኪሳችሁ ስገባ ያኔ ነው ሌባ ተብዬ ልሰደብ የምችለው። ስራ ተበላሻ አለቀ። ብዙ ሰዎች ስራ ተበላሽቶባቸዋል። አልካድኩም ወይም መክፈል አልችልም አላልኩም። እየሰራው እየከፈልኩኝ ነው፣ እከፍላለሁም ነው ያልኩት። ይሄ ነው እንግዲህ ተስፍሽ። ኦኬ እስኪ ሄሎ ሚውትሽን አንቺው እና ምን አንደርስታንድ አደረግሽ? አንቺ ጋር ሶሉሽን ብለሽ የምታስቢው ነገሮች እስኪ ምንድን ናቸው ብለሽ ታስቢያለሽ? እስኪ ይህንን ጥያቄ ራይስ ስላደረግሽው አንቺ ጋር ልመለስ። አሁን እሷ እንደምትለው ከሆነ እየሰራው መልሳለሁ። በአንተ አንደርስታንዲንግ ምንድን ነው? ገና አሁን አት ሞመንት አለ ሀብ ማኒ ነው አይደለ? ሌሎቹ የሚቆዩት ሰዎች ለምን ይቆያሉ? ሙኒትም መቆየት የለባትም። ላይክ አሁን እኮ አጋጣሚ ተበላሽቶባት ሊሆን ይችላል። አት ሞመንት ኪሷ ውስጥ ብር ላይኖር ይችላል። እኔ ብሌም እያረኳት አይደለም። ገብቶሃል አይደለም? ሰው ይበላሽበታል። አንደርስታንድ አደርጋለሁ። አንድ የሆነ ሀቅ አላት፣ መታ ተናግራለች። ያንን አንደርስታንድ አደርጋለሁኝ እንደኔ ማለት ነው። ግን አት ሴም ታይም ደግሞ ጠብቁኝ ሲባል እነዚህ ሰዎች ከምንድን ነው አንስተው ብሩን የሰጡት? ተቸግረው ነው። ሁለተኛ ደግሞ በጸባይ ጠይቁኝ ምናምን እስላከ ትሬት አደለ? ትሬት ነው፣ ክሊር የሆነ ትሬት ነው። ሰው ፍራስትሬትድ ሊሆን ይችላል። እሷ አብሴት እንደምትሆነው ሌሎቹም ልጆች አብሴት ይሆናሉ። ብሬ አልመጣም እንደዚህ አይደለም ብለው ሲል እንደዛ ብለኸኛል፣ ስለዚህ ሂድና ጠይቀኝ ስትይ ገንዘብ የተቸገረ ሰው ብዙ ነገር ይናገራል። ተበድሮ ሊሆን ይችላል፣ እቃ ሸጦ ሊሆኑ ይችላሉ። ተስፋ አድርገው ነው እነዚህ ሰዎች ይህን ሁሉ ነገር ያደረጉት። ስለዚህ ሙኒት በዚህ ሰዓት ብዙ ጊዜ ጠብቃ ልከፍል የምችለውን ነገር ሳምሃው እኮ እዚህ ለተለያየ ነገር ተደርጓል አይደለም? ብዙ እርዳታ አይደለም። ሄሎ አሁን ጉዳዩ የብር ችግር አይደለም ያለች ነው። ምናልባትም የሰራውን መልሳለሁ አለች እኮ ተስፍሽ። ያ እኮ እኔ ላስረዳሽ። በመብረቁ ቤት ጥሪ የተደረገ ሰዓት ላይ ብር እንኳን ከከፈሉ ወር ያልሞላቸው ልጆች እኔ ሲጀመር ፕሮሰሱን የማደርገው ከአንድ ወር ተኩል እስከ 2 ወር ተኩል ይፈጃል ብዬ ነው። በአሁን ሰዓት ግን 9 ወር የተቀመጡ ልጆችም አሉ። እነሱን እየመለስኩኝ ነው። ግን ማን ነው መብረቁ ቤት ሲሰበሰቡ እኔ በአጭር ጊዜ ውስጥ እከፍላለሁ ብዬ ስል ጊዜ ተናገሪ፣ 6 ወር ነው 1 አመት ነው የምትፈልጊው ተብሎ ጥያቄ የቀረበልኝ ከነሱ ነው። ባቀረቡልኝ ጥያቄ መሰረት በ6 ወር ውስጥ ጨርሳለሁ ብያለሁ። ያንንም ደግሞ ሁል ጊዜ የጎደለበት ሰው ተገፊ፣ ተሰዳቢ፣ ተወቃሽ ሊሆን አይችልም። አውቆ ሲያጎድል አዎ በትክክል ነገር ግን በተፈጠረው ነገር ነው የጎደለብኝ። በአጭር ጊዜ ውስጥ እከፍላለሁ ስል በ6 ወር ጊዜ ውስጥ ተባለ። ነገሩ ከተጀመረ ምናልባት ወር ከምናምኑ ነው ወይ 2 ወሩ ነው። ከዛ ሳልፍ ከዛ በኋላ ወቀሳል። አሁን አንቺ ለምታደርጊልኝ ትብብር በጣም አመሰግናለሁ። አስተሳሰብሽ የቀና ሰው ነው። ለምሳሌ ለምን ጌም ተጫውታ ወይ የሆነ ነገር አድርጋ አንከፍልም ነው። ኖ እዛ ደረጃ ላይ አልደረስኩኝም። አመሰግናለሁ። የኔ እህት እየከፈልኩ ነው። ግን እንዴት ላስረዳሽ እንደምችል የኔ ስሜት አላውቅም። ግን በግዴታ የሚሆን ነገር የለም። ግዴታው ጋር ከተደረሰ ደግሞ በህግ ይጠይቁኝ። ህግም ቢሆን ኢንካሜን አይቶ ያለውበትን ሁኔታ አይቶ የተበላሸውንም ሆነ ወይ አታለለችም እንደሚባለው የተታለለውን ነገር አይቶ ክፈይ ነው የሚለኝ። የመክፈያም ጊዜ ነው የሚሰጠኝ። እነሱንም በህግ ማጉላላት አልፈልግም። እኔን በመክሰስ እዚህ እና እዛ እንዲሉ እኔም ቦም መጉላላትም ስሜም ከዚህ በላይ እንዲነሳ አልፈልግም። እየከፈልኩኝ ነው። ይህንን ነው የምልሽ እንግዲህ። አሁን እስቲ እኔ ምን ያህል ሰዎች ናቸው አሁን አንቺ እጅ ላይ ያሉት? ምን ያህል ሰዎች ናቸው ማለት አሁን ብር አለን የሚሉት ሰዎች ምን ያህል ናቸው? በክሊን የሆነ የተጣራ ነገር አሁን ከተባለው እንግዲህ 60 ምናምን ከሆኑ ከ60 ምናምኑ ተጣርተው ኦልሬዲ 15ቱ ስራ ይዘዋል። 15ቱ ተከፍሏቸዋል። 20 ምናምን ሰው ነው የሚቀረው።
በትክክል በመረጃ ደረጃ አሁን እንደዚህ ያለ የሚሉት እስማ ጋር ነው የተያዙት? አሁን እኔ የከፈልኩትን ለመብረቁ እየላኩለት ነበር። ይሄ ሰሞን ለምሳሌ አላኩም። አጠራቅሜ 10 ወይም 5 ሲሆኑ ነው ምልክለት ያለሁት። ግን አሁን ቆይ አንድ ጊዜ አሁን 9 ልጆች መመለስ አለብኝ። የሴቶች ፕሮሰስ ማለት ነው። 9 ልጆች። አንድ ልጅ ደግሞ ወንድ ነው። በእኔ ጋር ፕሮሰስ ጀምሮ እናቱን አልመሰለኝ ወይም እህቱ እምቢ ብሏት ኦልሬዲ በባህር ወደ ሳውዲ ገብቷል ነው የምትለው እሷ። አሁን ከሱ ጭማሪ ጋር 10 ልጆች እመልሳለሁ ማለት ነው። አሁን እነዚህ 10 ልጆች ከፈሉትን ነገር ኦልሬዲ ጠቅላላ ፕሮሰሱ ስለተቋረጠ ነው። አዎ ከአንዱ ልጅ በቀር ከወንዱ ማለት ነው። ከሁሉም በፊት ሄዳ የከሰሰችውም እሷ ናት። ክስ አይደለም ተጋጨን ብላ ስትሄድ ያው ሌሎቹ የተበላችሁ በላችሁ ምናምን የሚለውን ወሬ ያመጡ ሰበሰቧቸው። ኤኒዌይ 9 ልጆች አሉኝ። እነዚህን 9 ልጆች ደግሞ እያስተካከልኩኝ አስገባለሁ። ግን የተሰጠኝ ጊዜ 6 ወር ነው። ኦኬ። ስለዚህ አሁን ጠቅላላውን ሂሳብ ያለውን ነገር እስኪ አሳውቀኝና ለእኔ ያለውን ነገር እነኝ ናቸው። እስቲ ይህንን ኬዝ ሊያዘውና ያለውን ነገር መስመር ላስይዘው ማለት እንዳመጣጣቸው ሁሉንም እያስተናገድን በትህትና ማለቅ ያለበት። አንዳንድ ጊዜ የምንሄድባቸው ቦታዎችም እንዴት ሀንድል መደረግ ያለበት ነገር ስለማያውቁ ያለውን ነገር ኃላፊነትን ልውሰድና በልጆቹና በእናንተ መሀል ያለውን ነገር አስተካክለን ወደ መፍትሄ የምንሄድበትን ነገር ላመቻች። እኔ ምንም ችግር የለብኝም። ማንም ቢይዘው አንተን ብትይዘው ችግር የለብኝም። ራሴ ጋር ያሉትንም መረጃዎች እልክልሃለሁ። ከሱ የነበሩትንም ልጆች እልክልሃለሁ። ለእኔ ወደ እኔ የተላከው ግሩፕ ሰርተው ወደ እኔ የተላካለ እኔ የሚያስገባውትን ደግሞ ሪሲቶች የምኖች እልክልሃለሁ። ችግር የለውም። ያ ምንድነው የፈለግኩት በቃ ማለት አሁን እዚህም እዛም ከሚሄድ ሌላ ቦታም ጋር ሄደው እንትን እንዳይሉ በቃ ይሄ ጉዳይ እዚህ ነው የተያዘው። ጥያቄም ካለ አዲስም ነገር ካለ አብዴት እያደረግን እየነገርናቸው በመሀል ሆነን ማስተዋል ያስፈልጋል። ጋይሶች አሁን አንድ ነገር አለ። የሆነ ነገር እዚህ ጋር አንዱን ለመደገፍ ለዛኛው ለመሆን ምናምን በሚለው ሳይሆን ሀቃቸው መመለስ አለበት። ያንን ነገር ይመለሳል ብላ ነግራቸዋለች። እንዴት እንመለስ? አንዳንዴ ደጋግመንም እንደ ጓደኛ መጠየቅ ያለብን ነገር አለ። ሙኒትንም በዚህን ያህል እኔም ደግሞ ደጋግሜ ስላልጠየቁሽ ሶሪ ማለት ያለሽበትን ሲቹዌሽን ራሱ አሁን አንቺ የምትደፈሪ አይደለሽም። እውነት ለመናገር ሙኒት እንደ ወንድም የምትደፈሪ አይደለሽም። በቃ ውስጥሽ ያለውን አቅም አውቀዋለሁ፣ ግብሽን አውቀዋለሁ፣ ፍላጎትሽን አውቀዋለሁ፣ የዋህነትሽን አውቀዋለሁ፣ አትንኩኝ በአይነትሽን አውቀዋለሁ። ግን አንዳንዴ በቃ እኔ አልሰበርም ያልኳቸው ብዙ ጊዜዎች ውስጥ ብዙ ነገሮች እንትን ብለዋል እና እኔው እስቲ እሱም በደንብ እናወራለን። ስለዚህ አሁን ይህንን ነገር ከዚህ በኋላ ምናልባትም በዋነኝነት ይህንን ጉዳይ ይዤ የሙኒትን ነገር መስመር ለማስያዝ እኔን ልጆቹ እንዳለ ዶክመንት አምጥተው በሊስት ይዘን እኝን ታውቃቸዋለሽ ወይ ግሩፕ መስርተን በእያንዳንዱ ቤት ሳይሆን በውስጥም በዋትሳፕ ማውራት ካለብን ምን ይደረግ ይህንን ነገር የሚያከናውንና እንዲሁም ደግሞ እኛ ደግሞ በሌላ መንገድ ልናወራ የምንችል ቤስት ጓደኞች ደግሞ አንቺ ሳትኖሪ ማውራት እንፈልጋለን። በቃ መነጋገር ምንድን ነው እሱ የተፈጠረው ጀስት ወዳጅነት ጓደኝነት ዝም ብሎ አይደለም። እኔ ብዙ ውለታ አለብኝ አንቺን መከፍዬ የማልጨርሰው ማለት ነው። በምን መክሩ ነው ማገዘስ ያለብን? እነዚህ ልጆችም እንዳይጎዱ ዞሮ ኮንፍሊክት የተፈጠረው በማምጣትና ባለማምጣት ፕሮሰስ ውስጥ ነው። ዳትሴት ይሄ ከወጣ በኋላ እንዴት ነው የምናደርገው? ምናልባት ነገ ላይ ያሉት ነገሮች ተስተካክለው እኮ ወደ ስራሽ የምትመለሽባቸው ነገሮች እንትን ይላል። በትዝብት ነው ሊያልፍ የሚችለው። ስለዚህ እነዚህም ልጆች ቶሎ መድረስ ያለብንን ነገሮች ደግሞ ዋጋ እንዳያስከፍሉ አንዳንድ ጊዜ በቃ ቶሎ መድረስ ያለብንን ነገር ሲዘገኝ መከራ በቃ እኔ ለሌላ ኑር ሰቦ ስጨነቅ የነበረው እንደው መድኃኒዓለም ሀገሯ ሳትገባ የሆነ ነገር አትሆንብኝ እያልኩ ነበር። 3 ዓመት ሙሉ እንቅልፍ ሳጣ የነበረው። ዛሬ ግን በደስታ አልቋል ሁሉም ነገር ገባሽ? ስለዚህ አንዳንድ ጉዳዮች ቶሎ
መስመር የምንሰጣቸው ከሆነ ያለብን ማስቀደም ያለብን ማድረግ ያለብንን ነገሮች እኛም እንመካከራለን። መሲ ብሪጅስቶን ኦልሬዲ እኔ ግሩፕ ክሬት አደርግና ቤስት የተባልነው ሰዎች ሙኒት ሳትኖር ማውራት አለብን፣ መነጋገር አለብን። ሌሎቻችሁ ግን ችግር አለብን የምትሉ ሰዎች ደግሞ ኑ እኔ ጋር። ከዚህም በኋላ የተመለሰላችሁ ሰዎች ተመልሶላችኋል። ይህንን ነገር በቅንነት ተስፋዬ ጋር ይምጣ እሱን እናምነዋለን ብላችሁ የምትመጡ እዚህም እዛም ቤት ሄዳችሁ ነገር የምታበዙ ከሆነ ሂዱ፣ አትምጡ። ግን ሶሉሽን ነው የምንፈልገው፣ እንዲፈታልን ነው የምንፈልገው የምትሉ እህቶች ካላችሁ በወንድምነት ያለውን ነገር በመልካምነት አይተን ያለውን ነገር ሶሉሽን መስጠት የምንችልበትን ነገር እናድርግ። ስለዚህ በዚህ መልኩ ነው ማውራት የምንችለው። ከዚህም በኋላ የተበላችሁ ሰዎች ካላችሁ እንዲሁም ደግሞ ተመልካቾች 3000 ሰዎች አላችሁ፣ ይህንን ጉዳይ እንደ ወንድም ይዤው ያለውን ነገር መሀል ሚዲያተር ሆኜ ጉዳዩን አብዴት እያደረግናችሁ እየተነጋገርን በፍቅር ቶሎ መደረስ ያለበት ሰውም ተደርሶለት ማንም ሰው እንዳያለቅስ ማንም ሰው እንዳይጎዳ መስመር ብናስይዘው ምን ትላላችሁ? ይህንን ነገር አስተያየት ፈልጋለሁ ከእናንተ። ኦልሬዲ ሙኒት ተስማምታለች። የተበደላችሁ ካላችሁ ከስርም እንዴት እናድርገው? በእኔስ ትተማመናላችሁ ወይ? ስለዚህ ያንን ነገር አድርገን ወደ ሚዲያ ማምጥተን ተነጋግረን ሶሉሽን ቶሎ መድረስ ያለብንን ነገር እንድረስ። እኔ ይሄ ነው የሚመስለኝ። ተስፍሽ እኔ አንድ ነገር ልናገር ውጭ ስለሆንኩኝ። እሺ የሰው ግፍ አለ ታውቃለህ? የሰው ግፍ የምልህ አምጥተው በየሀዲቃው ጥሏቸው በየእንትኑ ጥሏቸው ስልክ ዘግተውባቸው በጣም ብዙ ደላሎች ባሉበት ቦታ ላይ ሙኒትን እየጠሩ ማሸማቀቅ፣ እናቴ ትሙት በጣም ልታፍሩ ይገባል። ቢያንስ ስራ ተበላሽቶብኝ ነው ችግር የለም ነገሮችን አስተካክላለሁ እያለች እየተናገረች መተው ክብር እንኳን ሳይሰጧቸው ስልክ እንኳን ሳያነሱ እያዋረዱ እየሰደቡ በየቦታው ምንም እያደረጉ ያሉትን በዚህ ልክ አያሸማቅቁም። ገባ ተስፍሽ? እግዚአብሔርን ነው የምልክ። ሙኒትን ቀርቦ ላያት እኛ በዙሪያ ያለን ሰዎች እንመሰክርላታለን። እኛም ጓደኞቿም ደግሞ ለዚህ አንሰን አይደለም እረፉ እኔ ራሴ ነኝ ብላ ስለተቆጣችን እንጂ ለዚህም አንሰን አይደለም። እኛም ብለናታል። ማንም ቢጠራሽ እንዳትሄጂ ብለናታል። ለምን እንደሆነ ታውቃለህ? እሷ የልጆቹን ሀቅ የምትበላ ሰው አይደለችም። አይደለም በቲክታክ አካውንት ላይ በየትኛውም መድረክ ላይ ቆመን የምንመሰክርላት ሰው ናት። ገባ? ግን አንዳንዴ እሺ ብለህ ስትመጣ ቪዲዮ ከፍተክ ስታወራ ቅርብ ስትሆን እንደናት በቃ ቅርብ ሰው ስትሆን ግን ብሬን በላሽ። ብር አልበላችም። ገባ? ስራን እኔ የሆነ ጊዜ ተስፍሽ ታስታውሳለህ አይደል? በጣም ስራ ተበላሽቶብኝ ነበር። እናንተ ናችሁ አይደል እኔን ቀን አንድ ላይ ከዛ ውስጥ አንዷ ሙኒት ናት። ገባህ? ብዙ ነገር ተበላሽቶብኝ ታሜ ሳሪ አንተም ጭምር ናችሁ ብዙ ነገር ከውስጥ መክራችሁኝ ቀን አንድ ላይ ያደረጋችሁኝ አይደለ? ዛሬ ላይ ሙኒትን እየጠሩ ሌባ መባል ያለባቸው ሰዎች እያሉ ሌባ የምትባል እናት አይደለችም ሙኒት። ገባ? እኛም እኮ መልስ መስጠት እኮ አቅቶን አይደለም እሷ ተው ስለምትል ነው። ገባ? ችግር የለም እመልሳለሁ ብላ ስንቴ ተናገረች። መመጻደቅ ራሷ ጥሩ አይደለም። እያንዳንዶቻችሁ በህገወጥ ደላላ መታችሁ ስልክ እንኳን ደውሉልን ብላችሁ ስንደውልላቸው እንኳን እኛም ቤተሰቦቻችንን የሚሰድቡ ደላሎች ባሉበት የሙኒት ግፍ ገና ወይ ሙኒት የምትሉባት ጊዜ እዚህ ቲክታክ ላይ ትመጣለች። እችን ቀን ደግሞ ጠብቋት። ቴንኪዩ ተስፍሽ። ያልከው ነገር ግን በውስጥ እናውራ ያልከውን ነገር ተስፍሽ ጥሩ ሀሳብ ነው። እሺ ሙኒት በሌለችበት ያ ጥሩ። አሁን ምንድን ነው መሰላችሁ አብዛኞቻችሁ ያ መሰረት ያላችሁ እኔ የተበደሉትን መሰረት ያላቸውን ልጆች ነው እያሰብኩ ማወራው። ሰዎች ከብዙ አቅጣጫ ሰዎችን ይጠላሉ፣ በአንድም በሌላ መንገድ። አንዴ ስሟ ገኖ በተለያየ መልኩ መታለች ሙኒት። በዚህ 1 ወርና 2 ወር ውስጥ እንደኔና እንደሷ ፌመስ የሆነ የለም፣ አጀንዳ በአጀንዳ የሆነ ሰው የለም። ተግባባን አይደለ? ሶራይት ያንን ነገር አይደለም። እኔ አሁን የተበደላችሁ እህት ወንድሞች በዚህ ጉዳይ ውስጥ ገብታችሁ እንትን ያላችሁ ስራው ስለተበላሸባት ችግሩ እናንተ ጋር አፍጥጦ የመጣባችሁ እህት ወንድሞች እኔ እናንተን እያሰብኩ ነው መስራት የምፈልገው ማገዝም የምፈልገው ማለት ነው። እንደዛ መሆናችሁ ደግሞ ጸባይ ብልሹ ያልሆናችሁ ሰዎች ወር ደግሞ ስልክ አታነሳልንም እንደዚህ ሆኗልን እስኪ እኔን ሀስሉን እኔ ልውሰድ። አሁን አረፍ ብያለሁ፣ ከትልልቅ ሀሳቦች እኔ አረፍ ብያለሁ። እቺን ሳምንት ብቻ ቅዳሜ ተማሪዎችን ካስመረኩ በኋላ በሙሉ ነገር እያዳመጥኳችሁ እየሰሟችሁ ማድረግ ያለብኝን ነገር አደርጋለሁ። ይህንን ሀስል እኔ ወስዳለሁ።
ተግባባን አይደለ? ስለዚህ ይህንን ነገር እንግዲህ ሙኒት እንደዚህ አድርጋናለች እንዲህ ሆነናል የምትሉት ስም ዝርዝሩን መብረቁንም አወራዋለሁ። መብረቁንም መጥቼ እንትንለውና ይመጣል። ኦልሬዲ ተጋግዘን ስንት ሰው መጣ፣ ስንት ሰው ተከፈለው፣ ሌላ ጉዳይ ደግሞ በፊት ለፊት መናገር ያለብንን ፊት ለፊት እያወራን ማንም ሰው ተበዳይ ሳይኖር ፌር የሆነ ነገር ሀቅ ነው አይደል? የሰው ሀቅ ነው። ያንን ሀቅ ደግሞ የሚመለስበት ነገር እናንተም በመቆጣት በመሳደብ እንደዚህ በማለት አይደለም። አንዳንዶቻችሁ በግል ጥላቻ ያለባችሁ እድሉን ስታገኙ እንደምትሳደቡ አውቃለሁ። የእኔ ቤት የስድብ አይደለም። እሺ ተው፣ ኮመንት ላይ መጥፎ ነገር አትጻፉ። እኛ ቤት የሰላም የመከባበር ነው። የሚሳደቡ ሰዎች ካሉ ብሎክ እያደረጋችሁ አባሩ። የለመዱ አሉ፣ በቃ መሳደብ ባህላቸው የሆኑ ሰዎች አሉ። አሁንም እያደረግን ያለ ነው፣ እኛ እያሰብን ያለ ነው በስነ ስርዓት ሀቃቸው እንትን የተባሉትን ልጆች አስተካክለን መመለስ ያለብን፣ መካስ ካለብን መካስ፣ ስራ ማስያዝ ከሆነ ማስያዝ። ሳትከፍሉን እኮ ስራ እያስያዝናችሁ ነው አይደል እንዴ? ሳትከፍሉን እኮ እያገዝናችሁ ነው አይደል? እውነት ለመናገር ሙኒት ሺህ ነገሮችን ሰርታችሁ ከሞት አፋፍ ሞትን ተናንቃ ከችግር ውስጥ ያወጣችሁ ብዙ አላችሁ። ችግሩ ግን ምንድን ነው? ከዚህኛው ከተበደለው ላይ ብር ወስዳ ነው ስትሰጥ የነበረው። ለእንደዚህ ነበር አንበሳ ስትሰጥ የነበረው። እንደዚህ ኖ አንዱን በአንዱ አታጠፉ። ፍርድ ደግሞ የፈጣሪ ነው። አንዳንድ ጊዜ ማገዝ ያለባችሁን ሰው ሲወድቅ ጠብቃችሁ እንትን አታደርጉ። በቃ በሆነ ችግር ወይም ባለው በሆነ ክፍተቱ አገኘሁት ብላችሁ ሰዎችን አታጥቁ። ይሄ ልክ አይደለም። ስለዚህ አሁንም የሚመለከታችሁ እነዚህ ልጆች ኮንታክት አድርጉኝ፣ ማስረጃ ላኩልኝ፣ መብረቁን አወራዋለሁ። ከዚች ቅዳሜ እንግዲህ ተማሪዎች ይመረቃሉ። እሷን ልጨርስና ቀጥታ ይህንን ሙሉ በሙሉ ኃላፊነት ወስጄ ቶሎ ኢመርጀንሲ መድረስ ያለብን ሰው ካለ እንደየኬዙ ሁኔታ አይመለከታትም፣ እንደውም እኛ እንይዛለን። ጓደኞቿ ይህንን ጉዳይ እንይዝና ችግር ያለባቸው ሰዎች በይፋ እኔ ተስፋዬ ክንፈ ማሞ ሙሉ ኃላፊነቱን ወስድና መልካም ምላቸውን ሊያግዙኝ የሚችላቸውን ሰዎች አንድ ላይ አድርጌ እኔ ኃላፊነቱን ወስዳለሁ። ሙኒት ጋር ማትሄዱ። ስለዚህ እኔን ኮንታክት አድርጉኝ። ለምንድን ነው እንደዚህ ምላችሁ? እልህ በተፈጠረ ቁጥር የሙኒት ባህሪም ሰው አግሬሲቭ ትሆናለች። የሚመጣውን ነገር ሌላ መስመር እንዲይዝ አልፈልግም። ከዚህም በኋላ ይህንን ነገር እኔ ኃላፊነቱን ወስዳለሁ። እስከ ቅዳሜ ብቻ ታገሱኝ። ያንን ነገር እኔ ኃላፊነት ወስጄ መስመር አስይዛለሁ። ማርቲ ሚውትሽናሽና ተናገሪ። ኦኬ፣ ሰላም ተስፉ፣ ሁላችሁንም ሰላም ብያለሁ። እኔ ልል የፈለኩት ኦልሬዲ መሲም ተናግራለች። አንዳንድ ጊዜ የሰዎችን ክሬዲት መብላት ጥሩ አይደለም። አንድ የተናገርካት ቃል ቀይሮታል። እኔ ሁሌም ከዚህ በፊትም አናግረኸኛል። ሌሎች ጓደኞቼም እከሌ ከከሌ ሳልልህ እናግዝሽ ብሎ ያልጠየቀኝ የለም። ሁሉም እንግባበት ያላለ ሰው የለም። ነገር ግን የራሴ ሰበብ አለኝ። ምልህ ገንዘቡን የጋኑ የገባው ከኔ ነው መውጣት ያለበት። ይሄን አምንበታለሁ። አሁንም ቢሆን አሁን ደግሞ የተናገርካት ቃል እኔ ሙሉ ኃላፊነት ወስጄ እያንዳንዱን ነገር እኔ ላልከው ቃል ከዚህ በፊት ሀቢባን ሳስወቅስ ነበር። መብረቁም ተወቅሷል። ጓደኞቼም በሙሉ እያንዳንዳቸው ተወቅሰዋል። ድጋሚ ደግሞ ያንተን ስም አላስነሳም። እኔ አንተ ኢንፎርሜሽኖቹ ደርሰው ሳያልቁ ይሄን ነገር ዘጋዋለሁ ለአንተ ክብር ስል። እዚህ ጋር እኔ ሙሉ ኃላፊነት ላልከው ሰው መጀመሪያም ቢሆን 6 ወር ሲሉ እነሱ ናቸው ያሉት። መጀመሪያም እየጣርኩ እየሞከርኩኝ እያለ ተነስተው ሌባነሽ ያሉኝ እነሱ ናቸው። የሌባን ስራ መስራት አቅቶኝ አይደለም። በህግ ጠይቁኝም ብዬ በወር 1 ድርሃም መክፈል አቅቶኝ አይደለም። ለሁሉም ነገር የገፉኝ እነሱ ናቸው ከመጀመሪያውም። አሁንም ደግሞ ተስፍሽ ለተናገርከው ቃል ስል እኔ በአጭር ጊዜ ውስጥ ኢንፎርሜሽኖቹን ውሰድ፣ ኮንታክት የሚያደርጉህን አገናኝ። ግን በምንም ስማችሁ ከመነሳቱ በፊት እኔ ለእናንተ ክብር ስል በማንኛውም መንገድ ይሄን ጉዳይ ዘጋዋለሁ በራሴ፣ አሁንም ቢሆን በራሴ። ነገር ግን ክብራችሁን ከዚህ በላይ አላስነካም። ሙኒቴ አሁን እውነት ለመናገር የክብር ጉዳይ አይደለም የሚያሳስበኝ። እዚህ ሚዲያ ላይ ዘግዝቀውንም እንትን ሲሉ ተንጠልጥለን የቀረንባቸው ብዙ ቪዲዮዎች አሉ እና እንትን አይደለም። አሁን በቃ የምር ትክክለኛ ወዳጆች ከሆንን እኔ አሁን
ትክክለኛ የሆነ ነገር በቃ ሰው ሀቅ አለው አይደል? ሀቁ እንዴት ነው መመለስ ያለበትን አካሄዱን ካላወቀ ስህተቱ ሀቁ ባለቤት ጋር ልክ አይደለም ማለት ነው። አንዳንዴ የምንጠይቅበት መንገድም መስተካከል አለበት። ችግር የለውም። አሁን ታርጌታችን ይሄ ነገር ተፈጠረ፣ በይፋ ነግረሽናል። ያ ስህተት የተፈጠረብሽ ነገር ማንኛውም ካምፓኒ እኮ አገር ለቆም ሲሄድ ሲከስርም እኮ ለሰራተኞቹ የሚገባውን ያለውን ነገር ጨርሶ ነው የሚሄደው። አሁን ቀድሞ የመክፈልና ያለ መክፈል እንዴት እናድርጋቸው? እነዚህ ልጆች እንዴት ቶሎ እናስተናግዳቸው? ምኑ ጋር ነው ጋፕ ያለውን የሚለውን ከአንቺ ንዴትና ከነሱ ብሶት የወጣ ሰው ያስፈልጋል። እስከ ዛሬ ሪስፖንሲቢሊቲ የሚወስደው ሰው በምን አይነት ትህትና ነው የሚያናግረው? በምን አይነት ነገር ነው መንገዶቹን የሚያስተካክለው? አንዳንዴ እውቀትም እኮ ያስፈልጋል፣ ማገናዘብ ያስፈልጋል። ችኛዋ እህቴ እዚህ ጋር በጣም አደገኛ ሁኔታ ነች። ይህ ነገር እንደዚህ እስኪሆን ድረስ እዚህ ጋር መጠበቅ ስለሌለብን ለምን እንዲያናደርግም ስራዎች እያሰሩላቸው እያስገቡላቸው እየተባበሩ ያሉ ሰዎች አሉ። ትልቁ ችግር ለመርዳትም ከባድ የሆንባቸው ሲቹዌሽኖች ነው ያሉት። ሙኒት ጋር ሄዳችሁ ስታናግሯት ስሜቷ አግሬሲቭ ነው። የሆነ ነገሮች ካመነችበት ወደኋላ አትልም። አንዳንዴ ጠንከር ያለ ባህሪም አላት። እኔ ገብቼ ብዙ ጊዜ እንደ ወንድም ነግራታል። ኖ ይህንን ማድረግ የለብሽም ይሄ ልክ አይደለም እላለሁ። ወዲያው ተበርዳ ትመለሳለች። እሷም እንደዚህ ማድረግ የለብህም ብላኝ ብዙ ጊዜ ታወራኛለች። እና የምሬ ነው የምነግራችሁ። እናንተ እንደ ቀልድ እያሰባችሁት ሊሆን ይችላል። የምር እኔ ብዙ ተስፋ የቆረጥኩባቸው ጊዜያቶች ነበሩ። ምንም ሳይጎድለኝ እዚህ ጋር ያላችሁ 2500 ሰዎች ባለፉት 2 ዓመቶች እኔ በህይወቴ ላይ የተፈጠሩት ነገር ዳግምም አይፈጠሩም። ኦንሊ በቃ ማለት መልካም ካደረጉልኝ እህቶች መካከል እዚህ ጋር እናንተን እንዳግዛችሁም እንድረዳችሁም ያደረገችኝ እሷ ነች። አንዳንዴ ሰዎች ስለተነገረላቸው አይደለም። እና ማንም ደግሞ ያ ስለተደረገኝ ደግሞ እዚህ ጋር ያለው የእህቶቼ ሀቅ ተሸፋፍኖ እንዲያልፍ አልፈልግም። እንዴት ነው አርገን ከቨር የምናደርገው? እንዴት ነው መስተካከል የሚቻለው? የብር ከሆነ በብር ጓደኞቿ ምን እንሰራለን፣ ወንድሞቿ ምን እንሰራለን። ምንም የተለየ ነገር የለውም እኮ። ግን ያ አይደለም። ፔኑን ስታውቀው ነው መድኃኒቱንም እንትን የምትለው። ህመማቸው የቱ ጋር ነው? ምንድን ነው የተፈጠረው ነገር? ከሲስተም አንጻር፣ ከአሰራር አንጻር፣ ከፋይናንስ አንጻር። ኦኬ እዚህ ጋር የገባ ነገር አለ፣ እዚህ ጋር ሲተካ ይሄኛው ምናልባት 30 እና 40 ሰዎች አምጥታ እኮ ውጤታማ የምትሆንበትን ፕሮጀክት ነበር የያዘችው አይደለ? ነገሮች ኮላፕስ ሲያደርጉ ደግሞ የ40 ሰው እንትን ቀላልም አይሆንም እኮ 100 ሺህም 200 ሺህም 300 ሺህም ፕሮሰስ ተደርጎ የመጡት ብሮች እንደ ቀላል የሚታዩ ሚሊዮን ብሮች አይደሉም። የሆነ ነገር ደግሞ ስራ ይሰራበታል። አንድ ቦታ ፖዚት ተደርጎ አይኑን እየተቀመጠ አይደለም። አንዱን በአንዱ ሲደረግ ወጪ ይሆናል። ህግ ጋር ብትሄዱ ሰርታ ትክፈል ነው የምትችለውን ነው ከስር የምትከፍለው። እኛ ምንድን ነው ማድረግ ያለብን? እንደ ጓደኛ እኔ ኃላፊነት ወስጄ ይህንን ነገር ለጓደኛዬ፣ ለእህቴ፣ ለሌሎቹም አሪያ የሚሆን ነገር እነሱ እኮ በሚሰሩት ነገርም በመተባበርም መልካም ናቸው የሚለውን ነገር መሰረት ማስያዝ አለብኝ። እኔ ጓደኛ፣ እህቴ፣ ወንድም የሚለው የውሸት እንዲሆን አልፈልግም። እንደተበደለ ሰው እነዚህን እህቶቻችንን ሰምተን ደግሞ ምንድን ነው መደረግ ያለበት? እንደዚህ አይነት ነገሮች እኔ ብዙ አልፌያለሁ። የቲጂን አገልግልን ጉዳይ ታውቁታላችሁ። ህዝብ በዞረብኝ እቺ ገዳፈኛ መሲ ብርጅስቶን ነች ቀስቅሳ ከእንቅልፌ እዛ ጉዳይ ውስጥ ያስገባችኝ። ጌታሱ 15 ደቂቃ አለ። ቀጥል። መጨረሻ ላይ ዓለም ዞሮ ህዝብ ዞሮብኝ፣ ግን እግዚአብሔር ይመስገን የሚወዳት ሰው ስላለ እኔንም የሚያከብረኝ ሰው ስላለ 21 ቼክ በድፍረት የጻፈቻቸውን ከ3.2 ሚሊዮን ብር በላይ ተሰብስቦ የተመለሰላት ማለት ነው። አያችሁ አይደለ? አሁን እንትን አይደለም፣ የሆነ ነገር ይበላሻል። ሲበላሽ እንዴት ነው እናስተካክለው? ዓለም ፊቱ ሊዞር ይችላል። ትላንት ጀግናችን ያሉ ዛሬ ሊጥሏችሁ ይችላሉ። ሰንበዲ ደግሞ የሆነ ጊዜ ጠብቆ ስለተናገረ ስለተጣላችሁ አይደለም። አሁን ነገሮቹን ያወሳሰባቸው 30% እና 40% የሚሆኑት ሙኒትን አሁን እዚህ ጋር መጥፎ ነገር የሚናገሩት በአንድም በሌላ መልኩ የሆነ ተበልተው አይደለም የተረበሹ፣ ወይም ደግሞ ይሄን ልክ አይደለም ያሉ ሰዎች፣ ወይም ደግሞ በእነሱ አስተሳሰብ ምናምን። ሄለን አሁን አታውቃችሁም፣ ሁላችሁንም አውስትራሊያ ነው የምንኖረው። ሚዲያ ላይ ስትዞር ግን ያየችውን ነገር ነው ፌር ለማድረግ እንደዚህ አይነት ጓደኛ ሀየውን ያንተን አቅም አውቀዋለሁ። ዋይኖት ለምንድን ነው ሰፖርት ማታደርጋል? ለምንድነው ጌም ማትጫወተው? ለምንድነው እዛ ጋር የሚለቀሳለ፣ እዚህ ደግሞ ብዙ እህቶች ይረዳለሁ። ሰው ስትሆኑ ይሄ ነው የሚሆነው። በዚህ አጋጣሚ ሄለን አንቺም አንዷ ጓደኛችን መሆን አንቻል አለብሽ።
ሶ ዋይዝሊ የሚመጡትን ሰዎች ለማናገርም ትሬት ለማድረግም የተበደሉ ሰዎች አንዳንዴ የሞራል ካሳ የሚያስፈልጋቸው ልጆች አሉ፣ ሰዎች አሉ። ተግባባን። ሙኒት ባልተገባ ነገር ውስጥ ተነቅጣ ከሆነ ያ ነገር የሞራል ካሷን ሶሪ መባል አለባት። ሌሎቹ ተናግረዋቸው ያለቀሱትን ሰዎች መካስ አለብን፣ እንባቸውን ማበስ አለብን። ስንጠግን ዝም ብሎ ብር ሰጥቶ የመወርወር ሳይሆን ሲስተም የማስተካከል ወዳጅነትን የማጠናከር እንደዚህ አይነት ነገሮች እንዳይደግሙ ሌላውም ትምህርት ሆኖ ነው ማለፍ ያለበት። ስለዚህ ችግር ያለባችሁና እንደዚህ አይነት ጉዳይ አለኝ እሷ ጋር ያልተቋጨ የምትሉ ተስፋዬ ክንፍን አናግሩ። ከዚህ በኋላ ግን እስከ ቅዳሜ ጊዜ ስጡኝ፣ በዚህ ሳምንት እስከ ቅዳሜ ጊዜ ስጡኝ። እናንተ እንትን ብለሃል አይደለ ብላችሁ እንቅልፍ አታሳጡኝ። አሁንም እስከ ቅዳሜ በጣም ቢዚ ነኝ፣ ተማሪዎችን አስመርቃለሁ። ከቅዳሜ በኋላ እያንዳንዱን ዶክመንት ይዛለሁ። እስከዛው ድረስ በውስጥ የምታወሩኝ ካለ አወራችኋለሁ። በዚህ 4 ቀንና 5 ቀን ውስጥ ደግሞ ችግር ላይ ነኝ ምናምን የምትሉ ከሆነ ኦዲዮ ላኩልኝ፣ ያለውን ነገር እኔን አናግሩኝ። ከዛን በኋላ እኛ የምናደርገውን ነገር እናደርጋለን፣ ይስተካከላል። የሚያለቅስም ሰው የለም። ስራውም ተመልሶ የምንመሰጋገንበት ጊዜ ይመጣል። ይህንን ሚዲያ የምንጠቀመው ለመልካም ነገር ነው። እሺ ቤተሰቦች፣ የተበደለውን ክሰን፣ ያለቀሰውን እንባውን አብሰን፣ ስራው የተበላሸበትን ወደ ስራው መልሰን የተሻሉ ሰዎች ማድረግ ነው ከኛ የሚጠበቀው። ለእናንተ ጠያቂዎችም መልሶችም እናንተ ናችሁ። ስለዚህ ባለው ነገር ተጋግዘን እህቶቻችንን እናግዛለን፣ እንረዳለን፣ እናስተካክላለን። አብሽሩ። ተስፍሽ እንትን 2200 ሰው አለ። ሄሉ የአንድ ደቂቃ እሺ እናቴ፣ 2200 ሰው አለ እዚህ ጋር ያላችሁ ጤነኞች፣ እሺ ጤነኞች ሁላችሁ ሙኒት ባዮ ስር ገብታችሁ ዩቱብ ቻናል አላት፣ ዩቱብ ላይ ገብታችሁ የተስፍሽ ደጋፊ ኮናችሁ ከተስፍሽ ነው፣ ከኔ ኮናችሁ ከመሲ ነው ብላችሁ ኮመንቱ። ከዛ ኮመንት ላይ 10 ሰው ወስደን የሆነ ስጦታ ስላለን ጋር ማለት ነው ሄዳችሁ ሰብስክራይብ አድርጋችሁ ነው። ተስፍሽ ከእንቅልፍህ ደግሞ የዛሬ ስንት ወር ቀስቅሼ እንትን ስላልኩ ይቅርታ ወንድሜ። ፎሎ አላረጋችሁኝ፣ ፎሎ አድርጉኝ። እሺ ሄሎ ተስፍሽ አመሰግናለሁ። ያው እኔ በደንብ አውቂያትም አይደለም እንዳልኩ ሲውዛው ዛሬ ያየሁትን ነገር ነው። አስቀይሜ ከሆነ ይቅርታ። ያው ልጆቹ ሲያለቅሱ ስላየሁና እዚህ ጋር አንተ የምትሰራው ነገር እና እሷም ደግሞ ብዙ የሚያመሰግናት ሰው አለ፣ በዚህ ጋር ደግሞ የሚያፈርስ ነገር ስላለ የበላ ሰው አለ እኮ ገንዘብ የሰራ ማስመለስ የምንችለውን ሰዎቹን በማሳጣት በመስደብ ሳይሆን በትህትና ነው፣ ምንም ማምጣት ስለማንችል። ሁለተኛው በህግ ነው። በትህትና የምናደርገው ህግ ቦታ ከሚደርሱ ተስማምተው ቢመለሱ እነዚህ ልጆች እረፍት እንዲያገኙ የሚደረገው በመልካም ጉዳይ ላይ የተመሰረተ ነው። እኔ እስከዚህ በፊት ብር ሳስመልስ ከ397 ሺህ ድራም በላይ ስናስመልስ ለተለያዩ ሰዎች በትህትና እየጠየቅኩ ነው። እኔ ያደረገው ለምን እንዲህ ታደርጋለህ? እህት አይደለች? ለምን እንደዚህ ታደርጋለህ? እህት የለህም? ወንድም የለም? እያልኩ ነው ያንን ነገር ሶሪ እያሉ በፕሮግራም የሚመልሱት ማለት ነው። ህግ ፊት ቢካሄድ ያለው አንድ ነገር ወይም ሰርታ ትክፈል ነው ሙኒት፣ ወይም ደግሞ ያላትን ነገር የሚያስቀጣት ከሆነ መቀጣት ነው። ከህጉ በላይ የተለየ ነገር ህግ አይደለም የሚመጣው። አሁን በግልጽ ምናልባትም ይህንን እድል ተጠቅማ ሙኒትን ማውራት እንድትችል የምናደርገው ያለው ነገር ምንድን ነው፣ እንዴት ነው የምንተጋገዘው የሚለውን ከእሷ መስማት ፈልጋለሁ። ዛሬ በውስጥ የጠየቅኳት ነገር አለ፣ ከእሷ መስማት ፈልጋለሁ አሁን ያለው ስታተስ። ምክንያቱም ለብዙ ሰዎች እየመለሰች እንደሆነ አውቃለሁኝ፣ ባላት መስመር ማለት ነው። ኬዙን እንወቀው እስቲ፣ ሁላችንም ክሊን ሆነን ኬዙን እንወቀው። አሁን የሚያለቅሱትን ሰዎች ከለቅሶ እንዲወጡ ማን ነው እያለቀሰ ያለው፣ ማን ነው ችግር ላይ ያለው የሚለውን ምናልባት ሚዲያው ላይ የሚሽከረከሩት ቪዲዮዎች ሁሉ የተመለሳቸላቸውን ድምፆች ሊሆን ይችላል አሁን ሰዎች እየተጠቀሙ ያሉት። በእርግጠኝነት ያቺ አንድ ነች፣ በጣም እያለቀሰች ልቧ የተነካ ልጅ፣ በጣም የምታሳዝን ልጅ፣ ሁላችንን የምትረብሸን። ሌሎችም በውስጥ የሚያለቅሱም ካሉ እኔ ቤትን ዘግቼ አላውቅም። ሰኞ እንደሚታወቀው ችግር ያለበት ሰው ነው መጥቶ እኔን የሚጠይቀኝ። ሙኒት ሲባል ኦኬ ሙኒት ምን አደረገች ብዬ መመዝገብ በጀመርኩባቸው ጊዜያቶች ውስጥ ነው 2 ሰዎችን የጠየቅኳቸው ማለት ነው። ምን አለች ሙኒት? በቃ በዚህ ጉዳይ ቪዲዮ ሰርቻለሁ፣ ቢሮ አለኝ፣ አልጠፋውም፣ አልሸሸውም። መጠየቅ ከፈለጉ እኔን መጥተው ቢሮ ድረስ ይጠይቁኝ። መውጣት አልቻሉም ምናምን የሚለውን ነገር አሁን ሚዲያ ላይ ማድረግ የምትፈልገውን ነገር ከእሷ መስማት እፈልጋለሁ። ምናልባት
ሁላችንም ግን መተን የሆነን ነገርን ዳምፓ እናድርግ ማለት ምንድን ነው? አይኖ እኔ ማንም እንዲያለቅስ አልፈልግም። ሙኒት የሰው ሀቅ እንድትነካ አልፈልግም። ተስፋይም ሌባ ሲባል ሌባ ከሆነ በቃ ሙኒት ልደግፈው አይገባም። ሌባ የሚለው ስያሜ ግን ለሙኒት ይገባታሉ አይገባትም? የሰው ብር ተቀብላለች ለስራ። አዎ፣ በስራ ምክንያት የተበላሸባት ነገር አለ፣ በይፋ የምናውቀው ነገር ነው። ሰዎችን እነዛን ተበዳዮች በአግባቡ ማኔጅ አላረገቻቸውም። ኦኬ፣ እዚህ ጋር ጥያቄ ሊሆን ይችላል። ይሄ ደግሞ ከግለሰቡ ብሄቪየር የሚነሳ ነው። በአግባቡ ማስተናገድ አለብሽ። የተቀበልሻቸውን ሰዎች እኮ ከተበላሸብሽ እንዲህ ነው። በምንም አይነት ደንበኛ ክቡር ነው። በትዕግስት እነዛን ልጆች ምንም እንባ ሳያነቡ ማስተካከል አለብሽ እህቴ። ዲስ ሪስፖንሲቢሊቲ። ምክንያቱም ሙኒት የሚለውን ስራዋንና አንቺን አምነው ነው እዚህ ጋር የገቡት። ስለዚህ ሶልቭ ማድረግ አለብሽ። የሚከብድሽ ነገር ካለ ደግሞ እኛ ከጎንሻለን። እንደዚህ ነው መነጋገር ያለብን። አሁን እየተደረገ ያለው ግን ሄደው የሚያወሩባቸው ነገሮች ሌሎች ሰዎች እሷን አታክ የሚያደርጉበት ቤት ወይም ደግሞ የሆነ ቦታ ላይ ይገቡና ድብልቅልቁ ይወጣል። ከዛን ሚዲያው ይደበላለቃል ማለት ነው። ስለዚህ ሶሉሽን ከተፈለገ እሷና የተበደሉት ሰዎች መብረቁ ቤት ቀርበው ነበር። ከዚህ በፊት ተመዝግበው ሊስታውት ተደርገው ብዙ አውርተው የ6 ወር ጊዜም ተሰጥቷታል ምናምን የሚባል ነገር እኔ መብረቁ ሲያወራ ነው የሰማሁት። እኔ አልነበርኩም፣ አላየሁኝም። እስኪ ሙኒት በዚህ ነገር ኖርማሊ እኔ ቤት እስኪ ምን ትያለሽ እህቴ? ያለው ነገር ደግሞ ምን ብናደርግ የተሻለ ይሆናል የሚለውን እስኪ አውሪ። እሺ፣ በጣም ለምን እነዚህ ሴቶች ያለቅሳሉ? እሷን ለሁላችሁም ፍሬንድ ስለሆነች ነዋን ይስተችኝ እሷ በቃ በጣም ዲስአፖይንት ነው የሚያደርገው። እኔ ዊዝ ኦል ዱ ሪስፔክት ተስፍሽ አይ ዋንት ዩ ቱ ሴይ ሳምቲንግ አባውት ዲስ ፕሊዝ። ኦኬ ቴንክ ዩ። በዚህ አጋጣሚ ምናልባት ጓደኛችሁ ስለሆነች የሚለውን ነገር ብታነሱት ጥሩ ነው። ሌላ ቦታ ሊሆን ይችላል። ተስፋዬ ጋር ግን እንደዚህ አይነት ነገር የለም። ከማንም በላይ እኔ ጋር የመጡትን ሰዎች ከእሷ ጋርም እያገናኘው መልስ እየሰጠቻቸው ነው። አሁን ችግሩ ምን አለ መሰላችሁ? ችግሩ ምን እንዳለ ታውቃላችሁ? የሚያለቅሱት ልጆች በምን አይነት ነገር ነው የሚመጡት? ማን ናቸው የሚያለቅሱት ሲባል የሆነ ቤት ይህን ጉዳይ ሁሉም ቦታ ተነካካ። ከዛን ምንድን ነው የሚሆነው? አሁን 2 መንገድ ነው ያለው። የኔን ተስፋዬ ክንፈን ትክክለኛ ሀሳብ ልንገራችሁ። እኔ ሙኒትን አውርቻታለሁ። ሙኒት እህቴ የተፈጠረው ነገር በቪዲዮ እንደሰራሽ አይቻለሁ። እኔ መከራይ ጊዜን ያሳለፍሽኝ እህቴ ነሽ አንቺ። አሁን ላይ የተወሰነ ነገር ማገዝ እችላለሁ። እኔ የምናግዝሽ ነገር ካለ እንዴት እናድርግ ብዬ አውርቻታለሁ። ችግሩ የብር ጉዳይ እንዳልሆነ ከራሷ አንደበት ነግራኛለች። የሚያወሳስባቸው ብዙ ስቴፖች ስላሉ እነዛን ነገሮች ለማጥራት ራሷም የተወዛገበችባቸው ጊዜ ያስፈልገኛል ያለችባቸው ነገሮች አሉ። እነዚህ ችግር ላይ ነን የሚሉ ሰዎች የአረብ ሀገርን እኔ እህቶች ባህሪ ልንገራችሁ ጠንቅቄ። በትክክል ችግር የደረሰባቸው የሚያነቡ ልጆች አሉ። ሰው ደግሞ ሲወድቅ የሆነ ጊዜ ጠብቀው ደግሞ ወዲያው ይደረግልን የሚሉ ሰዎች አሉ። ምንም ነገር ደግሞ ተከፍሏቸውም ድጋሚ ፈጠው መጥተው ለማሳጣት የሚሄዱ ሰዎች አሉ። አንደኛ እነዚህን ነገሮች ክሊር ማድረግ ያስፈልጋል። እኛ ዝም ብለን እንደ ጅምላ እኔ የምነዳ ሰው አይደለሁኝም። በመጀመሪያ ደረጃ የምታለቅሰው እህቴ ማልቀስ የለባትም ስል ማስረጃዋን ይሄ እንደዚህ ጊዜ ሰጥቻታለሁ፣ እንደዚህ ይሆናል። ኦኬ 3 ሰዎች ናቸው እኔን መጥተው ስለ ሙኒት በቤት የጠየቁኝ። 3ቱም መልስ እንዲያገኙ እሷን አናግሬ በውስጥ አናግሯት 2ቱ ቴንኪው ብለውኛል። አሁን አንድ ነገር ማመን አለብን። እኔ ቤት ማድረግ ያለብን ነገር እነዚህን ጉዳዮች የሆነ ቤት የተጀመሩ ነገሮች ነበሩ። 3፣ 4፣ 5 ቦታዎች ላይ የተጀመሩ ጉዳዮች ናቸው። እኔ ቤት ደግሞ ባለው ነገር ሌላ መውጣት አለባችሁ። የእናንተ ኩሽና መቆየት ዋጋ ነው የሚያስከፍላችሁ። ለልጆቻችሁ እንደ ሻማ መቅለጥ ዋጋ ነው የሚያስከፍላችሁ። ዲስ ኢዝ ዘ ራይት ታይም። በቃ መውጣት አለባችሁ። ዘረኝነት ውስጥ ከተዋችሁ እንዳታስቡ ያደርጓችኋል። መጥፎ ነገር ጋር እየተመላለሳችሁ ከስር ብቻ ታብታብ እያደረጋችሁ የሰው ቲክቶክ የምታዳምቁ ናቸው አብዛኞቻችሁ።
የት ነው ዞር ብለው ያዩዋችሁ? ይኸው ስንት ጊዜ ጌም እየተጫወታችሁ ነው አይደል? ማን ነው ዞር ብለው ያየ? እስኪ ማን ጌመር መጥቶ ነው ለአንተ አንድ አበባ 2 አበባ ስትል የሰጠህ ማለት ነው? ይህንን ስል ግን ከጎናችን ያላችሁ ጌመሮችን ለማለት ፈልጌ አይደለም። ብዙ መልካም ልጆች አላችሁ አለን ከእህቶቻችን ጎን የምትሉ ማለት ነው። በየትኛውም ችግር ላይ ካገኛችሁት አንበሳ ላይ የምትሰጡና ለችግር የምትደርሱ እህት ወንድሞች አላችሁ። በቃ እናንተ ናችሁ ራሳችሁ የምታስገብሩት። የሚንቃችሁን ሰዎች እንዲያከብራችሁ የምትፈልጉ ከሆነ ከሚንቃችሁ ቦታ ላይ መራቅ ነው ያለባችሁ። ጉዳታችሁን ሲያይ ነው ያ ሰው እንዴ ብሎ የሚያስተውለው ማለት ነው። ተግባባን አይደል? አቅሙ ደግሞ አላችሁ። እመኑኝ፣ ፉክክር ብትተውና አንዷ ስትከፍት ሌሎቻችሁ ድምቅ አድርጋችሁ ብታሞቁላት፣ አንዷ የከፈተችውን ባልትና ቤት እያንዳንዳችሁ በፈረቃ 4 ሰው መርጦ በፈረቃ በዚህኛው ወር አስቤዛ ስትገዙ ከእንትና ጋር ግዙ። በቃ እህታችን ተለወጠች። ከዚህኛው ወር ደግሞ በ4 ወር ውስጥ 4 ሱቅ ያላቸውን ሰዎች ሚሊዮነር ማድረግ ይቻላል። ሲምፕል ዛት። የምትጠቀሙትን እያደረጋችሁ ማለት ነው። የምትጠቀሙትን ስንት እህቶች ናቸው እኔ አልፌያቸው ስገባ እነሱ ቤት ስገባ ሰርፕራይዝ የሚሆኑት። 9 ሰው የሚያያቸው ነጋዴዎች አሉ። 10 ሰው የሚያያቸው ተስፋ ቆርጠው እንደዛው ማዳም ቤት ሆን ይሻለኝ ነበር የሚሉ እህት ወንድሞቻችሁን እንዴት ነው የምታዩት? ከዛን እንትን ተብሏችሁ የሚሰጠው አጀንዳ ድግምት ላይ ነው ጊዜያችሁን የምታሳልፉት። እንደዛ ሆነ፣ እንደዚህ ሆነ፣ እንደዚህ ሆኖ፣ እንደዛ ሆኖ በቃ ሰንበዲ። እነዚህን የሚያቀጣጥሉት ሰዎች ደግሞ ሜኪንግ ማኒ በቃ በጌምም በተለያየም ነገር ብሩን ያገኙታል እነሱ። አንቺ ግን እዛ ጋር ወይ ድግምትሽን አላስነሳሽ ወይ ስራሽ ላይ አልበረታሽ፣ ወሬ ይሆንና በየቀኑ አጀንዳ እየፈታሽ ሌላ ታምር ውስጥ ትገቢያለሽ። ለራስሽ መቆም ያለብሽ ራስሽ ነሽ። ማንም አይደለም መጥቶ እንትን የሚል የሚናፍቃችሁ ነገር ግን ሰው ከሚዲያ ሲጠፋ አይደለም፣ የሆነ ሰው ተስፋ ቆርጦ ሲተዋችሁ አይደለም መባልን ያለባችሁ። መንቃት አለባችሁ። የቱ ጋር ነኝ? ስንት ዓመት ስደት ላይ ሰራው? ስንት ዓመት ስደት ላይ ሰርቼስ ምን አይነት ውጤት አምጥቼዋለሁ? አካውንትሽ ላይ 500 ሺህ ብር አለ። ያንን በስንት ጊዜ ነው ያጠራቀምሽው? ያጠራቀምሽውን ነገርስ ምን መስራት እንዳለብሽ የምታውቂው እውቀት አለ? ስለ ቢዝነስ መረጃው አለሽ? ሄደሽ ስለምትከፍቺው የቢዝነስ አያያዝ ታውቂያለሽ? እያንዳንዱ ብርሽን አውጥተሽ ከመበተን ውጭ ሴቭ ያደረግሽው ነገር አለ? አሁንስ የሚመጣውን ደሞዝ የአሁኑን ወር ደሞዝ እጅሽ ላይ ሲገባ ስንት ቦታ ነው የከፋፈልሽው? ከአምናው ተለይተሻል? ከባለፈው ወር ተለይተሻል? ናቴ እድሜ ትጨምሪያለሽ፣ ስብርት ያለሽ 20 ዓመት ሰርተው የመጡትን እናቶች ስታዩ ተማሩ ብለው የሚመክሯችሁ ለራሳችሁ ሆኖ ነው። ታዲያ መቼ ነው የምትነቁት? ስንት ዓመት ነው እዚህ ምድር ላይ የምትኖሩት? ስንት ዓመት ነው ስደት ላይ የምትኖሩት? ያንን በረሃ፣ ያንን ፀሐይ፣ ያንን ንዳድ በምቹ ሁኔታ እንኳን እኔ ዱባይ ሄጄ በጣም ሞቆኝ ነበር። ስንት ለፍታችሁ ደም ተፍታችሁ የምታመጡትን ብር ግን ሰንበዲ ይጫወትበታል። ሰንበዲ አንድ ቀን አናግሯችሁ በነጋታው ብር ላክልኝ ስልሽ ያለውን በቃ አሳዝኖ የሰጠው ለማታውቁት ሰው ነው ብር የምትልቁት። ስለዚህ ፕሊስ በቃ መንቃት አለባችሁ። እነዚህን ነገር ማስተካከል የምንችለው ደግሞ ሰው ስትሰሙ ነው። የሚገርመው ነገር ምሁሩም አረብ ሀገር ነው ያለው፣ መሀይቡም አረብ ሀገር ነው ያለው፣ ጸባይ ያለውም አረብ ሀገር ነው ያለው፣ ተሳዳቢውም አረብ ሀገር ነው ያለው። ድብልቅልቅልቅ አለና ምን እናድርግ? በቃ እዚህ ጋር ስትይዘው እዛ ጋር፣ እዚህ ጋር ስትይዘው አጀንዳ ያደርጋል። እንዲህ እኮ ስለሆነ ነው፣ እንደዛ እኮ ነው፣ ከዚህ የሚመጣና በቃ ከባድ ይሆናል ማለት ነው። መለየት ነው። አሁን እኛ እንደ ሎሚ ፋሚሊ የሎሚ ምልክት ያደረገውን ሰው መለየትን ያዝ ነው። ከዛ ከዘረኝነት ውስጥ መጥፎ ቦታ ከሚውልበት ውስጥ ወጥቶ ራሱን እንዴት ነው ማኔጅ የሚያደርገው? ስንተባበር ምንድን ነው ኢሜይልሽንም ስምሽንም ሙሉ ላኩልሽ። ሁሌ ማማረር ስለምትወጂ ነው። 8 ወር በራስሽ ድክመት እንጂ በእኔ ድክመት አይደለም። አሁን ኢሜይልሽንም ፓስዋርድሽንም በቀደምም ልኬልሻለሁ፣ አሁንም ደግሜ ልክልሻለሁ። ያንቺንም ያለውን ሙሉ ነገር ማለት ነው። ታዲያ እሷ ኦኬ ነን ያናግሪኝ። በቃ ያቤ ማሳየውት በውስጥ ታውራ፣ በዚህ ጉዳይ በውስጥ አወራሻለሁ። እሺ ደውዬ እነግርሻለሁ። እንደጨረስኩ አወራሻለሁ። ቀጥታ ደውልሻለሁ። ከዛን ደግሞ ስራ አሰራኝ እንጂ ተስፍሽዬ። እሺ ወደ አንተ ትምህርቱን ማግኘት እንፈልጋለን። ሌላው ደግሞ አሁንም ባለሁበት ሁኔታ ላይ ሆኜ ነገር የተስተካከለም አልተስተካከለም ከዚህ በፊት አቋቁመው የነበረው ኢትዮጵያ ውስጥ የነበረው ነገር ዛሬም አስፈላጊያችን ነው። አንተ ለእነዚህ ልጆች እስካሰብክ ድረስ
ሊረሳ ሊደፈን የሚገባው ነገር አይደለም። እርግጠኛ ነኝ ጊዜውን ጠብቆ ደግሞ በተሻለ መልኩ እንደምታመጣው አምንብሃለሁ። እኔ በትክክል በእርግጠኛነት እናገረዋለሁ። ያለማንም አጋዥ ያለማንም ደጋፊ ብቻህን እንደ አዲስ በአዲስ ሁኔታ በበለጠ በተሻለ ሁኔታ እንደምታነሳው አምናለሁ። የጊዜ ጉዳይ ነው። በተረፈ የሚፈልግ ሰው ካለ በዚህ ነገር አሁን አዲሱን ምዝገባ ስትጀምር እኔ በምንም አይነት መንገድ ሰፖርት የማደርገው ሰው ከዱባይ ብትሰጠኝ አስተካክዬ አብረን እንገባለን። አንተም ብትሆን ለእኔ ሁል ጊዜ ተስፋዬ ነህ። እንደ ስምህ አይዞሽ በማለት እንኳን ተስፍሽ በችግር ሰዓት ወይም ሁኔታዎች በተበላሹ ሰዓት መጥቶ አይዞሽ በምን ላግዝሽ አለው አትርሽኝ፣ እኔም እያስታወስኩሽ ነው ማለት ትልቅ ነገር ነው። እኔም በጣም ወድሃለሁ፣ አመሰግንሃለሁ፣ አከብርሃለሁ፣ ደግሞ ተስፋም አደርግብሃለሁ። የነበሩትን ነገሮች በተሻለ ሁኔታ እንደምታመጣቸው አምንብሃለሁ። ተስፍሽ በጣም አመሰግናለሁ የኔ ወንድም። እሺ ቴንክ ዩ እህቴ። በዚህ አጋጣሚ ስለ ዱባይ ሕግ ትላንትና አንድ ወንድማችን እንትን ሲል ነበር እና ጥንቃቄ አድርጉ እህቶች፣ ወንድሞች፣ የምሬን ነው የምነግራቸው። የተሰደዳችሁበትን ነገር ወቁት። እሺ ጥንቃቄ አድርጉ። በቃ ማይሆን ነገር ውስጥ አትግቡ። እኔ በመልካም ስራ ላይ መልካም እንደሆንኩት ሁሉ የሆነ ነገር ለማድረግ እልህ ውስጥም ስገባ መጥፎ ነኝ። በቃ ማለት ማታቁኝ ባህሪ አለ። ምናልባት ስናገር የሆነ ነገር እዚህ ስሳደብ ደንግጣችኋል አይደለ እንዴ ብላችኋል አይደል? የሰው ልጅ ሰው ነው። ኖርማሊ ከሰው የተለየ ሆኜ አይደለም። ቆዳዬ ጠንካራ ስለሆነ ቸምተን ስለቻልን ምናምን ብቻ አይደለም። እሺ በብዙ ነገሮች ሰዎች መጥተውብኛል። በብዙ ነገሮች ማለት ነው። በጣም ካመሙኝ ነገሮች መካከል ተስፋ የሚገባው ይሄ የሬሳ ሳጥን ነው ያሉት ነገር እስካሁን ድረስ በነገራችን ላይ ከምንም በላይ ወደኋላ እንዳስብ ያደረገኝና ፔንፉሊ የሆኑ ህመሞችን ከጠየቃችሁኝ የሬሳ ሳጥን ነው የሚገባው ያላችሁት ነገር ነው። እናንተን ልጄን ነው ምላችሁ አልመራችሁም። እንኳን እንደዚህ ህግ ተስተካክሎ አይደለም፣ በቃ በህግ እመጣለሁ። አውል ሾው ዩ እና ምንድን ነው ለእናንተው ነው እንትን ያደረኩት። ብታውቁት ያረፈችው እህታችሁ ስደት ላይ ያለች ነች። በየትኛውም መንገድ ከእንግሊዝ ከአሜሪካ አይደለም ያመጣሁት። አረብ ሀገር ያለች እህታችሁ ያረፈችውን የተቀበልኩት። ብበላ እንኳን ባጭበረብር እንኳን ማለት ነው። ዋጋችሁ ግን ይህ አልነበረም። ለተደረገላችሁ ልክ ይህ አልነበረም። አሁንም ሴንስ ማደርገው እዛ ጋር እኔ ቤተሰቡን ነው የምሰማው ማየው። ከገጠር መጥቶ ግራ የሚገባውን አዲስ አበባ ምን እንደሆነ የማያውቀውን 10 ቀን ሙሉ የሚንከራተተውን መናገር ማንበብ የማይችለውን መስሪያ ቤቱን የማያውቀውን ሰው ተባብሬ አምጥቼ አየር መንገድ ተገብቶ ያንን ሁሉ እስከ ግብአተ መሬት ድረስ በቦታው ላይ ተገኝቼ እህቶቼና ወንድሞቼን ቀብር ያለው የምር የተደረገላችሁን ነገር የዘነጋችሁባቸው ነገሮች አንዳንዴ ሰውን የሚሰብሩት ቅስም የሚሰብሩት እነዚህ ናቸው። በዚህ ልክ ለምንድን ነው የምታደርገው? እኔ ቤተሰቤ ምን ሆነ ነው የተሻለ አገር ላይ እየኖርክ እውቀት ሳያንስህ ለምንድን ነው እንዲህ ዋጋ የምትከፍለው? ከብዙ ወዳጆች የሚነሳብኝ ማለት ለምንድን ነው ሰዎች ቤት እየሄድክ የምታስረዳው? ግን እውነት ስላለኝ ነበር ያንን ነገር ሳደርገው የነበረው። ወደፊት አሁንም የምታዩት ነው። ሰው ልጅ መቼም ሸንኮራ አይደለም፣ ማኘካችሁ አታዩትም። ክፉ ሰዎች ክፉ ናቸው፣ ጥሩ እንዲሆኑ አይደለም። አንዳንዴ የማይመለከታችሁ ነገር ላይ አትግቡ። በቃ ሰንበድ ተጣላ ብላችሁ በትዳርና በምናምን በጓደኛና ጓደኛ መሀል አትግቡ። እኔ ዱባይ ላይ ምስቅልቅሉ ሲወጣ ማናቸውም መሀል አልገባው። ማናቸውም ኃላፊነት ወስደው መወጣት ስለሚችሉ ማለት ነው። እንደዛ ባይሆን ደስ ይለኛል። ማናቸውም ጋር ገብቼ ግን የአንዱ ደጋፊ የዛ ደጋፊ ሆኜ አላውቅም ነው። በዛ ጉዳይም አላነሳም፣ ሪስፖንሲቢሊቲ እንዲሰማቸው ስለምፈልግ ማለት ነው። በእኔ ጉዳይ ግን ከሆነ ሰው ጋር ተጣላ ብላችሁ መልክ የያዛችሁ እህት ወንድሞች አላችሁ። መልክ የያዛችሁ በቃ እኛ እንትና ጠበቃ ነን፣ በማይመለከታችሁ በማያገባችሁ እናንተ ባልተነካችሁበት ጉዳይ ጠበቃ ነን በሚል ሂደት ውስጥ ማለት ነው። እመኑኝ፣ እያንዳንዱን በር አንኳኩቼ ይመጣሉ። እመኑኝ፣ ይህንን
ከምላሴ ጸጉር ይነቀላል። እንደዚህ አታድርጉ። በቃ ነገ እንደምታለቅሱ አውቃለሁኝ። አሁንም ሰድባችሁኝ ሌላ ይኸው ዛሬ ከደስታው 5 ሚሊዮን ሰው ታብታብ አድርጎ ደስተኛ ሆኖ ነው የምታዩት። የሌላ ኑር ሰቡ ጉዳይ ለ3 ዓመታት መከራ ሲያሳየን እንቅልፍ ሳጣበት የነበርኩት ነገር ነው ዛሬ በደስታ የተጠናቀቀው። አያችሁ አይደል? ነገ መልስ የሌላችሁ ሰዎች አላችሁ። ነገ ስመጣባችሁ የምትመልሱበት ቋንቋ የሌላችሁ እህቶች አላችሁ። ማረኝ ልትሉ የምትችሉ ማለት ነው። ግን ዋይ ለምንድን ነው እንደዚህ የምታረጉት? እናንተ የምታሳጡት ነገር ሲምፕሊ በቃ ሲያዙ በቃ እንዲህ አታደርጓቸው የምትሏቸው ሰዎች የሰውን ሕይወት ሲያመሰቃቅሉ የምታዩበት አንግል ራሱ ልክ አይደለም። ተስፋዬ ባለቤቱ እንትን ገብታ ልጆቹን እንደዚህ አድርጎ የአማኑኤል ገብታ ምን አይነት ታሪክ ነው የምታወሩት? ማን ነውስ የሚሰጣችሁ ይህንን ነገር? የትኛው እውነት ላይ ቆማችሁስ ነው ይህንን የምታወሩት? የምር አሁን እንደዚህ አይነት ነገር ልጆቹ የሚባል እኔ አንድ ፍሬ ነው ለአይኔ ማረፊያ አንድ ልጅ ነው ያለኝ። ይኸው ልጄ ጋ ነው ያለሁት፣ ቤቴ ነው ያለሁት። ምንድን ነው የምትሉት? የትኛው ህይወት ነው? እናንተ አሁን በእልህ አውጥቼ እኔን ገበና እንዳወሳያችሁ ነው የምትፈልጉት ወይስ ዋት? ዝም ብሎ ሰው ሰበሰበልኝ ተብሎ ያለ መረጃ አይወራም። ያን ነገር ደግሞ እንትን ሲመጣና በህግ ሲደረግ ደግሞ ተዋት። የእኛ ነገር ይረሳና የተመሰቃቀለው ላይፍ ምናምን ይረሳና በሰዎች ስንት መከራ የደረሰብን ነገር ይረሳና መልሳችሁ ደግሞ እሱ እኮ ጨካኝ ነው ትላላችሁ ማለት ነው። ሳታውቁት የሰው ትዳር፣ የሰው ህይወት፣ የሰው ብዙ አመት የተገነባ ነገር የምታፈርሱ ብዙን ሰዎች አላችሁ። እግዚአብሔር ይመስገን ግን እኔ በራሴ ኮንፊደንስ ያለኝ ሰው ነኝ። ዝም ብዬ ተራ ሰውም አይደለም። ለማደርገው ነገር ደግሞ ኃላፊነት ወስጄ የማደርግ ሰው ነኝ። ለሰዎች ብዬ አይደለም የማደርገው። ፕራይቬት የሆነ ነገር እንኳን ፕራይቬት መሆኑን ማታውቁ ሰዎች አላችሁ። ላይክ እና ኮመንት ለምትጽፉት እንደ ሪሞት ልዘዛችሁ የምትሉ ሰዎች አላችሁ። ጀስት በቃ እኔ ራሴ አካውንት የከፈትኩት 18 ዓመት ሞልቶኝ ነው። ስለዚህ በውጣ ውረድ ውስጥ አሁንም እህቶቼን ማገዝ ያለኝን ነገር ማስተካከል በተጨባጭ ለውጥ እያመጡ ነው። አይደለም የሎሚ ትምህርት ቤት ያሉት ሎሚ ፋሚሊዎች ወሬ ትተዋል፣ ስራ ላይ ናቸው። መለወጥ ነው የሚፈልጉት። በምንችለው አቅም እያገዝን፣ በምንችለው አቅም እየተማሩ ቢዝነሳቸውን እያስተዋወቁ እየሰሩ እንዲናደርግ በየቤቱ እየዞርን እያበረታው ካለ ላይ እያካፈልኩ በቃ ያንን ነው